ጤና ይስጥልኝ እንዴት ናችሁ? ሁላችሁም በያላችሁበት ሰላምና ጤናችሁን እመኛለሁ። ዛሬ በጣም ብዙ ሰዎች በጠየኳችሁ መሰረት አዎ የክሬም ቺዝ ለኬክ አሰራር እንፈልጋለን ብላችሁኛል። ክሬም ቺዝ በውጭ ሀገር ላይ በጣም ይገኛል በየሱፐርማርኬቱ እንደምታውቁት። ግን ያው ፕሮሰስድ ነው። እሱም የተለያዩ ነገሮች ሼልፍ ላይ እንዲቆዩ የተለያዩ ነገሮች ይጨመሩበታል። በቀላሉ ግን ቤታችን መስራት እንደምንችል በዚህ ቪዲዮ አሳያችኋለሁ። ትወዱታላችሁ ብዬ አስባለሁ። ይሄን ቪዲዮ ለብዙ ሰዎች ይጠቅማልና በተለይ ሀገር ቤት ላሉ ሰዎች ይጠቅማቸዋል። ላይክ አድርጉ፣ ሼር አድርጉላቸው። እነሱም በቤታቸው እንደዚህ ክሬም ቺዝን ለቤታቸው ኬክ ሲሰሩ እንዲጠቀሙበት ይረዳቸዋል ብዬ አስባለሁ። ለማንኛውም ወደ ስራው ስንሄድ ወተት ነው የሚያስፈልገን። በዋነኝነት ግብአት ወተት ነው የሚያስፈልገን። ንጹህ ወተት፣ ምንም አይነት ክሬሙ ያልወጣለት ከውሃ ጋር ያልተደባለቀ ማለት ነው። በሀገራችን ንጹህ የላም ወተት መሆን ይኖርበታል። ውጭ ሀገር ደግሞ ሆል ሚልክ የምንለው ወይ ደግሞ ፉል ክሬም የሚባለው ወተት ማለት ነው። አንዳንድ ቦታ ላይ ፉል ክሬም ስለሚባል ነው እንጂ በቃ ምንም ነገር ያልወጣለት ይሄ ሎፋት ምናምን ያልሆነውን ወተት ነው የምንጠቀመው። 4 ኩባያ ወተት ነው ለዚህኛው መጠን የሚያስፈልገን ማለት ነው። ከዚህ ማብዛት ስትፈልጉ መጠኑን ደብል እያደረጋችሁት ሬሲፒው መሄድ ነው። ይሄ ሬሲፒ እኔ የፈጠርኩት ሬሲፒ አይደለም፣ ጉግል ብታደርጉ አለ። ግን ያው እኔ በዚህኛው ቀላል ሆኖ ስላገኘሁት የሰራሁት እና የሞከርኩት ይሄኛው ስለሆነ ነው። ብዙ አይነት የክሬም ቺዝ አሰራር አለ፣ ግን በቀላሉ ሀገራችን ላይም ልንሰራው የምንችለው ይሄኛው ነው ብዬ ስላሰብኩ ነው ይሄንን ይዤላችሁ የመጣሁት። ሞክሬም ስለተሳካልኝ ማለት ነው። እንዳያችሁት 4 ኩባያ ወተቱን ከለካሁኝ በኋላ ወደ ድስት ጥደዋለሁ። ትንሽ መፍላት ሲጀምር እንደምታዩት በጣም ለሰስ ባለ እሳት ነው የምንጥደው። በጣም ፈልቶ እንዲንተከተክም አንፈልግም። ስለዚህ ትንሽ ለሰስ ባለ እንትን ከጣድነው በኋላ እዚህ ጋር ጨምቄ ያዘጋጀሁት ሎሚ ያለኝ ፍሬሽ ሎሚ ማለት ነው። እሱን ጠብ እናደርጋለን። 3 የሾርባ ማንኪያ ይበቃናል ለ4 ኩባያ ወተት ማለት ነው። መጠኑን ከዚህ የምታበዙት ከሆነ እየጨመራችሁ መሄድ ነው። ባንዴ የጨመቃችሁትን ሎሚ ባንዴ አትጨምሩትም። ጠብ ጠብ እያደረግን ትንሽ ደቂቃ ራሱ እንደ መበጣጠስ እያለ ይሄዳል ማለት ነው። ብጥስጥስ አይደለም የሚለው ግን እንደ መጓጎል ነው የሚባለው። እንደ መጓጎል እያለ ይሄዳል። ከዛ ትንሽ እየቆየን አንደኛውን ጠብታ ከጨመርን በኋላ ሌላኛውን ጠብታ ደግሞ ቀስ እያለን እንጨምራለን። እንደምታዩት ራሱ አሁን እንደ መጓጎል እያለልን ነው። ከዛ በቃ ቀስ ቀስ እያለን እሱን መጨመር ነው። ሎሚውን ፍሬሽ ሎሚ ማግኘት ለማችሉ ሰዎች አቼቶ መጠቀም ይቻላል። ቆምጣጤ የምንለው ማለት ነው በሀገር ቤት። ቆምጣጤያችንን 3 የሾርባ ማንኪያ በአንዴ 3 የሾርባ ማንኪያውን ሳትጨምሩት ቀስ ቀስ እያላችሁ ብቻ መጠቀም ነው። ይኸው እንደምታዩት እንደዚህ ካሜራ ላይ ይታያል ብዬ አስባለሁ። እንደዚህ እንደ መበጣጠስ፣ እንደ መርጋት፣ እንደ መጓጎል ይላል። ያኔ ትክክለኛውን የክሬም ቺዝ እያገኘን ነው ማለት ነው። በጣም ቆንጆ ለኬክ ለተለያዩ ኬኮች ከካሮት ኬክ ጀምሮ የተለያዩ ካፕ ኬኮች ስትሰሩ የተለያዩ ለኬክ ፍሮስቲንጎች ልትጠቀሙበት ትችላላችሁ። ያው እንደዚህ ሆኖ እንደምታዩት ውሃው ቀሯል። ከዛ ሌላው እንደዚህ እንደ መጓጎል ብሏል ማለት ነው። ይሄ አሁን ለክሬም ቺዛችንን ለማግኘት በጣም ትንሽ ደቂቃና ትንሽ ፕሮሰስ ብቻ ነው የሚቀረን ማለት ነው። በጣም ቀላል ነው። ትንሽ ደቂቃ እሳት ላይ ስታቆዩት ይሄንን ሁኔታ ታገኛላችሁ። ዋናው ነገር በአንዴ ሎሚያችሁን አትጨምሩት። ከዛ ውጭ ቀላል ነው። ከዛ ካወረድነው በኋላ እዚህ ጋር እንደምታዩት ማጥለያ እናደርጋለን። ንጹህ ማጥለያ። ከዛ እኔ ያረጀ ነጠላ ስለነበረኝ እሱን ነው የምጠቀመው። ቺዝ ክሎዝ ካላችሁ እሱን መጠቀም ይቻላል፣ ቺዝ ክሎዙን። ከዛ ውጭ ሀገር ላይ ማለት ነው ነጠላ፣ የቆየ ነጠላ፣ የተቀደደ ነጠላ፣ እሱ ቺዝ ክሎዝ የምንለው ራሱ ይሄ ነጠላ ማለት ነው። ምንም ጠቅጣቃ ስለሆነ ምንም ወደ ውስጥ እንዳያልፍብን ይረዳናል። ከዛ ማጥለል ነው። ወደ ማጥለያችን ማጥለል ነው። በሁለት ማጥለያ ስለሆነ ምንም የሚያልፍ ነገር አይኖርም። ከዛ እንደምታዩት ጥቅልል እናደርገውና ውሃውን ከደፋንለት በኋላ እዛው እንዲንጠፈጠፍ እንተዋዋለን። ገና ክሬም ቺዝ አልሆነም። እዚህ ጋር ይሄንን በዚሁ ፕሮሰስ ከተው ነው እንደ አይብ ነው የሚሆነው። እዚህ ጋር ከተዋችሁት ማለት ነው። ይሄ ሪካቶ ቺዝ የሚባለው ሪካቶ እንደዛ ነገር የሚባለው ነው የሚሆነው እንጂ
እንትን አይሆንም ማለት ነው። ክሬም ቺዝ አይሆንም ማለት ነው። አይብ ይሆንባችኋል። እሱ መቀዝቀዝ አለበት። እሱ እየቀዘቀዘ ቆንጆ ኬክ እንሰራለን። እዚህ ጋር እንደምታዩት 1 ኩባያ ወተት አደረግኩኝ። ሎሚ እናደርግበትና ትንሽ እንተወዋለን። ቆንጆ ኬክ ልንሰራ ይሄ የበተር ሚልክ ያስፈልገናል። በተር ሚልክ ለመስራት እንዳልኳችሁ ወተት ከእንትን ጋር ማድረግ ብቻ ነው፣ ከሎሚ ጋር በቃ እሱ ትንሽ መዘፍዘፍ አለበት። እዚህ ጋር ዘይትና ስኳር እንመታለን። መጠኑን በሙሉ ጽፌ ያስቀምጥላችኋለሁ እንድትሞክሩት። ይሄን ኬክ በጣም ቆንጆ ነው። እኔ ለሁለት አካፍዬ ካፕ ኬክ እና ኬክ ነው የምሰራው። ስኳር ዘይቱን አብረን ከመታን በኋላ እንቁላል አብረን እንመታለን። በተር ሚልክ መሆን ያለበት፣ ውስጡ በጣም ለስላሳ በጣም ቆንጆ ኬክ እንድናገኝ ነው። ያው በተር ሚልክ መስራት እንዳያችሁት ነው። አቼቶ መጠቀም ይቻላል። ለ1 ኩባያ ሚልክ ወተት አንድ የሻይ ማንኪያ አካባቢ ሎሚ ወይም አቼቶ መጠቀም ነው። እዛ ውጪ ያው እንደምታዩት ቀላል ነው አሰራሩ። ይሄ ኬክ በጣም ፈጣን ነው። እንትናችን ክሬም ቺዛችን እስከሚቀዘቅዝ ይሄንን እንሰራለን። እንቁላሉን ከጨመርንበት በኋላ ስኳርና ዘይቱ ላይ በደንብ እንመተዋለን። ሊያባላን ይችላል ብዬ እንድታዩት ክሬሙ ካለቀ በኋላ እንዴት ኬክ ላይ ተሰርቶ እንዴት ሊሆን ይችላል የሚለውን እንድታዩት ያህል ነው። ይሄንን ኬክ ያዘጋጀሁት። ከዛ ቫኒላ ጨመርኩኝ፣ በተር ሚልኩን ጨመርኩት። እንደምታዩት ከወተት ወፈር ያለና ደልደል ያለ ይሆናል። በተር ሚልክ ማለት ያ ነው። ከዛ ትንሽ ከለሪንግ የፉድ ከለሪንግ ጨመርኩበት። ይሄንን አለመጨመር ይቻላል። እኔ ወደ ሬድ ቬልቬት አይነት ኬክ እንዲሄድ ስለፈለግኩኝ ትንሽ ቀይ እንትን የፉድ ከለሪንግ ጨመርኩበት። ከዛ ለብ ያለ ውሃ፣ ከዛ ደግሞ አቼቶ ትንሽ እንጨምርበታለን። ይሄ በጣም ቆንጆ ቴክስቸር፣ ውስጡ ደስ የሚል ቴክስቸር እንዲኖረው ነው የሚረዳን። ከዛ እዚህ ጋር ቤኪንግ ፓውደር፣ ቤኪንግ ሶዳ እና ዱቄት አዘጋጅቻለሁ። እሱን በሙሉ አንድ ላይ እንቀላቅለዋለን። ትንሽም ጨው እናደርጋለን። የስኳሩን መጠን እንዲያመጣጥንልን ጨው ጨመርኩኝ። ከዛ እነሱን አንድ ላይ እናዋህድና ቅድም ያዘጋጀነው የእንቁላሉ የዘይቱ ሚክስ ላይ እንጨምረዋለን። በጣም ቀላል ነው እንደምታዩት፣ ምንም የሚከብድ ነገር የለውም። ያ እስከሚቀዘቅዝ ነው ይሄንን ነገር የሰራ ነው። ምን መተዋለን በማሽናችን። ከዛ ኮኮ ፓውደር ከፈለግን እንጨምራለን። ትንሽ ኮኮ ፓውደሩን እኔ በዛ አደረኩትና ከለሩ ጠቆር አለብኝ። እናንተ ኮኮ ፓውደሩን አሳንሳችሁ ብትጨምሩ ጥሩ ነው፣ አለመጨመርም ይቻላል። ለማንኛውም ሙሉውን አሰራር በጽሁፍ አስቀምጥላችኋለሁ ለማሞከር እንዲመቻችሁ። እንደዚህ አይነት እንትኖችን ኬኮችን በቤታችሁ እየሞከራችሁ ያው በየቀኑ የምንበላቸው ነገሮች አይደሉም። በእርግጥ ግን አንዳንድ ኦኬዥን ሲኖር የሆነ ፕሮግራም ሲኖራችሁ ሰው ጋር ይዛችሁ ብትሄዱ አማራጮች ናቸው ብዬ አስባለሁ። ለገበያም ልታዘጋጇቸው ትችላላችሁ። በቤታችሁ ሰርታችሁ በተለይ ኢትዮጵያ ላይ ቤታችሁ ናችሁ እንደዚህ አይነት ቢዝነሶችን መስራትም ይቻላል። የካፕ ኬክ እቃዎች ላይ በጣም ወደ ላይ ሳንሞላ እናደርጋለን። እንዲሁም ደግሞ የኬክ መጋገሪያችን ላይም እንደዚህ እናስተካክልና 350 ዲግሪ ላይ እሱን እንከታለን። እሱን ከከተትን በኋላ እንደምታዩት ፉድ ፕሮሰሰር፣ የሽንኩርት መፍጫ ወይም ደግሞ ጁሰር መሆን ይችላል። እሱ ውስጥ እናደርጋለን። የቅድም ያጠለልነውን ቺዝ ወደዚህ ጨምሬዋለሁ። ክሬም ቺዛችንም ማለት ነው። ትንሽ ጨውን የጨመርኩት አሁን ያያችሁት። ይሄንን እንደዚህ ካላደረግነው ክሬም ቺዝን አናገኝም ማለት ነው። ምክንያቱም ቅድም እንዳጠለልነው ከተጠቀምን እንዳልኩት አይብ ነው ማለት ነው የምንጠቀመው። ስለዚህ እንደዛ አይሆንም። በደንብ መመታት ይኖርበታል። እንደምታዩት በፉድ ፕሮሰሰር ወይ በጁሰር ዋናው ነገር የምትጠቀሙበትን እቃ ለሽንኩርት ምናምን የምንጠቀመው ስለሆነ ብዙ ጊዜ በደንብ መታጠብ አለበት። ያው ክሬሙ ሽንኩርት ወይ ሌላ ቃና እንዳይዝባችሁ በደንብ የታጠበ መሆኑ ይኖርበታል። ያው እንደምታዩት ከትንሽ መምታት በኋላ እያያችሁት እንደዚህ ክሬም መሆን ሲጀምር መተው ትችላላችሁ። በጣም የሚወፍርባችሁ ከመሰላችሁ ትንሽ ከዛ ያጠለልነው ውሃ አይደል ከሱ ትንሽ ጠብ ማድረግ ይቻላል። ከዛ ውጪ ምንም የሚያስቸግር ነገር የለውም። ይሄን የመሰለ ክሬም ቺዝ ልታገኙ ትችላላችሁ ከገበያ ሳትገዙ ማለት ነው። ክሬም ቺዛችንን ሳህን ላይ እናደርጋለን። ከዛ ቂቤ እናዘጋጃለን፣ ከላይ ፍሮስቲንጉን ለማዘጋጀት ማለት ነው፣ ከላይ ለመቀባት። ይሄ ቂቤ እንደምታዩት ውጭ የቆየ ነው። ወደ ውስጥ እንደዚህ በእጅ ያሳየኋችሁ በደንብ መላላት ይኖርበታል ለመመታት ማለት ነው። ቆንጆ ክሬም ቺዝ ለማግኘት የግድ እንደዚህ መሆን አለበት። ክሬም ቺዝ ፍሮስቲንግ ማለት ነው። ከዛ ቂቤያችንን ጨምራለን።
ከክሬም ቺዛችን ጋር አንድ ላይ እንመታዋለን። ይሄ ቀላል ፍሮስቲንግ ነው፣ በቤታችሁ ልትሰሩት የምትችሉት። ከዛ ክሬም ቺዙንና ቂቤውን በደንብ ካዋሃድን በኋላ እዚህ ጋር የተፈጨ ስኳር አለኝ። በደንብ ድቅቅ ብሎ መፈጨት አለበት ፓውደር እስከሚሆን ድረስ። እሱን አንድ ላይ እንመታዋለን። ይሄ በቀላሉ በቤታችሁ ምንም አይነት ያን ያህል ትልቅ ወጪ ሳታወጡ ልትሰሩት የምትችሉት የክሬም ቺዝ አሰራር ነው ማለት ነው። እንደምታዩት ቆንጆ የሆነ ክሬም ሰርተናል ማለት ነው በቤታችን። ትንሽ ቫኒላ ብትጨምሩበት ትችላላችሁ። የጣፋጭነቱ መጠን ቀስ እያላችሁ እየቀመሳችሁ ማስተካከልም ይቻላል። ስለዚህ በተለይ ኢትዮጵያ ላይ ክሬም ቺዝ የማታገኙ ሰዎች ይሄ እንደ አማራጭ ነው ብዬ አስባለሁ። በጣም ብዙ ሰው ይጠቀምበታል ብዬ አስባለሁ። ሼር አድርጉላቸው በቤታቸው። ለምን እነሱስ ኬክ ሰርተው አይመገቡም? እና ቆንጆ አሰራር ነው። ኬካችን ወጥቷል። እኩል ሆኖ እንዲቀመጥልን ከላይ እንደዚህ እንትን ያሉትን ሌቭል እናደርጋቸዋለን በቢላ ከሆነባችሁ ማለት ነው። ካልሆነ መቁረጥ አይጠበቅባችሁም። እኔ ገልብጨው ፍሮስቲንጋችንን ትንሽ ክሬማችንን ፍሪጅ ውስጥ አስቀምጨዋለሁ ቢያንስ ለ20 ደቂቃ አካባቢ። ኬካችንም እስኪ ቀዘቅዝ። በፍጹም ኬክ ስትሰሩ ትኩስ የሆነ ኬክ ላይ ፍሮስቲንጋችሁ እንዳታደርጉ፣ ያበላሽባችኋል፣ ይቀልጥባችኋል። በደንብ ትኩስነቱን ውስጡ ራሱ እስከሚቀዘቅዝ መተው መቻል አለባችሁ፣ ወይ ፍሪጅ ውስጥ መቀመጥ ይኖርበታል ማለት ነው ፍሮስቲንጉን ከላይ ከማድረጋችሁ በፊት። ከዛ እንደምትፈልጉት መቀባት ነው ማለት ነው። እኔ ከላይ ያነሳኋቸውን እነዚህ ከላይ ያነሳኋቸው የነበሩትን ዳቦዎቹን ዙሪያውን አድርጌዋለሁ ለማሳመሪያ ያህል ማለት ነው። ዌስት እንዳይሆኑም በዛውም ደግሞ ያምራል። ውስጡ ያለውን ከለር ከላይ ከጎኑ እናደርጋለን። ከዛ ከላይ ደግሞ ካፕኬኮችን ቅድም ያሳየኋቸውን ሰርቻቸዋለሁ። ለእናንተ ለማሳየት ያህል ነው ከላይ ዝም ብዬ ያደረግኩት። እንደ ጾም መያዣም ነው የሰራሁት ይሄንን ኬክ። በቃ ለዛሬ ይበቃናል ማለት ነው። ይሄ ኬክ በጣም ቆንጆ ፍሮስቲንግ ነበረ። በጣም ይሄ ጣፋጩም በዛ አይደለም፣ በጣምም ደግሞ የሚከብድ አይደለም። ቂቤ አይልም፣ ወተትም አይልም። ቆንጆ ነው። ዋናው ነገር ይሄንን እንትን ስትሰሩ ክሬም ቺዝ ስትሰሩ በትክክለኛው እንዲመጣላችሁ በተቻለ መጠን ውሃ ያልገባበት ፉል ክሬም የሆነ ወተት ለመጠቀም ሞክሩ። እንግዲህ በምታገኙት መጠን። አይ ነው ኢትዮጵያ ላይ ከባድ ነው እንደዚህ አይነት ወተቶችን ለመምረጥ። እንግዲህ ይሄንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ኮሜንትም ጠብቃለሁ። ስለ ጊዜያችሁ አመሰግናለሁ።